እኔ ምልሽ ማርትዬ የዛሬ አመት ነበር አይደለ ዱባይ እንደሄድሽ በዛው ነገ የመጣሽው? እንዴት በጨዋታ ማለት ትዛለሽ ልጄ? ያ ልክ የዛሬ አመት አይገርምም? አንቺ ለምን ትዛለሽ ግን? አዎ ያው ትዝ ይልሻል አይደል ያን ያመጣሽልኝ ሽቶ አሜሪካ ፈልጌ አጣሁት ብለሽ ታምኚኛለሽ? እኔ ቆንጆ ታዲያ ምን ችግር አለ? ከአንድም ሁለት ነው ማመጣልሽ። ዱባይ መሄዴ እንደሆነ አይቀር። አዎ እሺ ማርትዬ፣ እኔ ምልሽ ግን ልክ የዛሬ አመት ነበር አይደል ወደ ዱባይ ሄድሽው? አዎ መዲ፣ በሆነ ነገር ትዝ ስለሚለኝ አረሳው። ኤብዬ ነው ድህት ይልሽ እኔ ማለት ነው እኔ ኬክ ልገዛ ፈለኩ። ከዛ በኋላ ብር ጎደለብኝ። አንቺ ብር አታበድረኝም አትሞይልኝም? ስንት ብር የጎደለሽ? አንድ ተቆራጭ ኬክ ማለት ነው እንደዚህ 200 ብር እኮ። ስንት ብር የጎደለሽ? 200 ብር ነው። እና ደግሞ ታጣንተን ትወዳለች፣ እኔም እወዳለሁ። እንደምታያቸው መንገዳችን ላይ ቁጭ ብለዋል። ስለዚህ ደግሞ ከወጣን በጣም ዲስተርብ እናደርጋቸዋለን። ስለዚህ ኤንጆይ ያድርጉ። እንዲህ እንዳያሹ ወደዚህ ሁኜ ሲመስለኝ ትልቅ ሚስጥር ነው የያዙት። ቆይ ዳጣኔ እንደምትወደኝ በምን አወቅሽ? ኧረ እባክህ ቆይ አንተ ከአንድ ቤት ሁለት ይልሽ እኔ እኮ መጀመሪያ ነግሬሽ ነበር፣ ከኔ ውጭ ማንም አይረዳሽም። እስኪ ያይሻው ናታንን ትወጪዋለሽ አይደል? የማርታ እህት ይህን ቤት ምስቅልቅል ልታወጣው ቆርጣ ተነስታለች። በጎን ደረጀንና ማርታን ለማፋታት፣ በጎን ደግሞ ዳጣን ከዛ ቤት ለማስወጣት፣ ዳጣንና ናታንን ለማጣላት እጅግ በጣም እየጣረች ትገኛለች። ይች ሴትዮ ቆርጣ ከአሜሪካ ድረስ ኢትዮጵያ የገባችው የሁለቱን ትዳር ለመበጥበጥ፣ በቃ ቤቱን በሞላ ለመበጥበጥ እኔ ከባሌ ተፋትቻለሁ እህቴን ትፋታ ይመስላል ማለት ነው። ማርታም አሁን ላይ ቤት ውስጥ እንደ ባዳ እየተሰማኝ ነው። ሰው በገዛ ቤቱ እንዴት እንደ ባይተዋር ይቆጠራል? ምንድን ነው የሆናችሁት? እያለች ነው። ደረጀም እባክሽ ይችን እህትሽን አስተይልኝ ብዬሻለሁ፣ ያለበለዛ ትሄድልኝ ወደ ሀገሯ። ምንድን ነው ዳጣን እንትናን ትመስላለች ታያለች፣ እሷን ደግሞ ውሃን ትመስላለች። ሰላም ጋር ሜዳ ደግሞ እሷን ትመስላለች። ምንድን ነው ልጁ ውሃን ይመስላል። ምንድን ነው እንደዚህ እያመሳሰለች ግራ የምታጋባ? ምን ለማለት ፈልጋ ነው ሲላት፣ ደረጀ ምን እየሆንክ ነው? ሰላምስ ቢሆን ላንተ ደውላ መናገር ነበረባት ስትለው፣ አይ አስተይልኝ ብዬሻለሁ። እንዴት አደርጋለች? ምን ለማለት ፈልጋ ነው? ደሬ እባክህ አታካብድ አንተም። እሷም ቢሆን ላንተ ደውላ ለእኔ መናገር ትችል ነበረ። ላንተ ደውላ እንዲህ ማለቷ አስፈላጊ አልነበረም ስትለው፣ ደረጀ እኔ ለምን እንደዚህ እንዳለች ብቻ ነው ማወቅ የምፈልገው። ለምንድን ነው እንደዚህ እያመሳሰለች የጨረሰቻቸው? ምን ማለት ነው ሲላት፣ ከዛ ደሬ እኔ ሰላም ጋር ሄዳ ልጁ ውሃን ይመስላል ስትል ምን ያህል እንደተሸማቀቅኩ እኔ ነኝ የማውቀው። ስለዚህ እባክህ ደረጀ ተዋት፣ በቃ እሷን ተዋት አልኩህ። እና እኔ ምንም ነገር ቢፈጠር በፍጹም ሌላ አይነት ጥርጣሬ የለኝም። ምን ለማለትም እንደፈለገች በደንብ ገብቶኛል። ነገር ግን በፍጹም እሷ የምትለውን ነገር አንድም ከቁም ነገር ወስጄው አላውቅም። እና አታብዘው አንተም ቢሆን በትንሽ በትልቁ መጠራጠር፣ በትንሽ በትልቁ መነጫነጭ ምናምን ስትለው፣ ከዛም ተተብላ ትተው ስትወጣ እሱ ስቅስቅ ብሎ ያለቅሳል። ደረጀ እውነት ለመናገር በጣም ነው ያሳዘነኝ ዛሬ ማለት ነው። ምክንያቱም በጣም ህሊናው እየወቀሰው ነው። ማርታ እያመነችኝ እንዴት እንደዚህ አደርጋለሁ የሚለው ህሊናውን ብጥብጥ እያደረገው ነው። በጣም እየረበሸው ነው ህሊናውን። ስለዚህ
አብይ ያለቀሰ ስቅስቅ እያለ አብጌል ትመጣለች። አብጌል በር ላይ ሆና እያየችው ነበረ። እሷም አለቀሰች። ምክንያቱም አባቷ እንደዚህ ሆኖ ማየት በጣም ነው ያሳዘናት ማለት ነው። ሰላም ልጁሽ ውሃን ይመስላል ብላ የማርታ እህት ፈጠጥ ብላ ስታይ በጣም ነው የደነገጠችው። የምታደርገው ሁሉ ነው ግራ የገባት። ምክንያቱም እንዴት ትለኛለች ታውቅብኛለች አወቀችብኝ ብላ በመፍራት አወቀችብኝ እንዴ ብላ እየፈራች ስለነበረ ስለዚህ በጣም ደንግጣለች ማለት ነው። የማርታ እህት ግን በፍጹም አርፋ የምትቀመጥ አይደለችም። ምክንያቱም አብጌልን እና ናታንም ሲያወሩ ዳጣ ጋር ሄዳ ነይና ሱፐር ማርኬት ሄደን እቃ ገዝተን እንምጣ ብላ አታላ ይዘት ወጥታ እንድትሰማ ምን እያደረጉ እንደሆነ እንድትሰማ አድርጋ ይዛት ክፍሏ ውስጥ አስወጥታት እየሰማች ነበረ። እሷ ግን ያው ሁለቱ እንደዛ ሲያወሩ እህትና እህት እንዴት ይዋደዳል ከአንድ ቤት ውስጥ እህትና እህት እንዴት አንድ ሰው ይወዳሉ ልትል ስትል ዳጣ ያው ድምፅ አሰምታ አስቆመችዋለች ማለት ነው። እሷ ይሄን አወቀች ማለት እህትና እህት መሆናቸውን አወቀች ማለት በቃ ቤቱ ከአሁኑ ትዳሩ ተበተነ ማለት ነበረ። ነገር ግን ይሄ እንዳይታወቅ በጥረት እንትን ብላለች ማለት ነው። ወይዘሮ ማርታም በጣም ግራ የተጋባች ትገኛለች። እህቷም ሰላም ልጅን የምልሽ አንድ አመት ማለት ነው አይደለ? የዛሬ አመት ነበረ ዱባይ የሄድሽው አይደለ? ትላታለች። አዎ የዛሬ አመት ነው አስታውሳለሁ ስትላት ገባኝ እኮ ስለዚህ የሰላም ልጅ ስንት ወሩ ነው ስትል 2 ወር ከ3 ሳምንት ምናምን ስለዚህ በአጠቃላይ ከእርግዝናው ጋር 1 አመት። ማርቲ ምን ሆነሻል? ወንዶች አገቡም አረጁም ሁለት ፀጉር አወጣውም አርፈው ቁጭ አይሉም። ስለዚህ ምንድን ነው ማየት ያቃተሽ ስትላት ምን ለማለት እየሞከርሽ ነው? መድኃኒት አልገባኝም ትላታለች። መድኃኒት በጣም እውነት ለመናገር ግን እንትኗን ጭንቅላቷን ሳላደንቅላት አላልፍም ማለት ነው። ግን የምታደርገው ነገር ሁሉ ቢያናድድም ግን ጭንቅላቷን ሳላደንቅላት አላልፍም። ምክንያቱም በጣም ቆቅ የሆነች ልጅ ናት። መርታ ሳይገባት እሷ ግን ሁሉም ነገር ገብቷታል ማለት ነው። አርጁን ደግሞ ራሱን ሳያጠፋ አይቀርም እንግዲህ በእንትና ፍቅር የተነሳ በአብጌል ፍቅር የተነሳ ማለት ነው። እንግዲህ ቀጣዩን ክፍል እስኪ አብረን የምናየው ይሆናል። ዳጣን አሁንም ልታሰቃያት እየፈለገች ነው ወይዘሮ ኤቢ። ቀጣይ ክፍል አብረን የምናየው ይሆናል። ናታንን የራሷ ለማድረግ አሁንም ጥረት ላይ ትገኛለች። ወደ ቤተሰቦቻችን ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እናመሰግናለን።